ዛሬ የልደት ቀኔ ነው። በጣም ደስ ብሎኛል ወዳጆቼ ሆይ። በዚህ የልደት ቀኔ አንድ መልእክት ላስቀምጥ ፈልጋለሁ። መጽሐፍ ቅዱሳችን በመዝሙረ ዳዊት መጽሐፍ ምዕራፍ 1 ከቁጥር 1 እስከ 6 ባለው ክፍል ላይ የምናገረውን ቃል ልናገርላችሁ ፈልጋለሁ። ምስጉን ነው በክፉዎች ምክር ያልሄደ፣ በኃጢአተኞችም መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። እርሱም በውሃ ፈሳሾች ዳር እንደተተከለች ፍሬዋን በየጊዜዋ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። የሚሠራውም ሁሉ ይከናወንለታል። ክፉዎች እንደዚህ አይደሉም፣ ነገር ግን ነፋስ ጠርጎ እንደሚወስደው ትቢያ ናቸው። ስለዚህ ክፉዎች በፍርድ ኃጢአተኞችን በጻድቃን ማኅበር አይቆሙም። እግዚአብሔር የጻድቃንን መንገድ ያውቃልና የክፉዎች መንገድ ግን ትጠፋለች ብሎ ይናገራል። በዚህ መሃል አንድ መልእክት ብቻ ለመናገር እፈልጋለሁ። ስለ ምርጫ ነው የምናገረው። ምንድነው የምትመርጡት? እግዚአብሔር በቃሉ 2 መንገዶችን እንዳስቀመጠልን ይናገራል። ለምርጫ የማያስቸግሩ 2 መንገዶች በመጽሐፍ ቅዱሳችን ውስጥ ተቀምጠዋል። የመጀመሪያው እግዚአብሔር ያስቀመጠው የጻድቃን መንገድና ሁለተኛው ደግሞ የኃጢአን መንገድ። በጻድቃን መንገድ ላይ ያሉ ሰዎች በኃጢአን መንገድ ላይ መሆን አይችሉም። በኃጢአን መንገድ ላይ ያሉ ሰዎች ደግሞ በጻድቃን መንገድ መሆን አይችሉም። ስለዚህ መጽሐፍ ቅዱሳችን 2 መንገዶችን ያስቀምጠናል። ስለዚህ የትኛውን መንገድ ትመርጣላችሁ? በጻድቃን መንገድ የሚሄዱ ሰዎች እነዚህ በውሃ ፈሳሾች ዳር እንደተተከለች ዛፍ ይሆናሉ። ሁልጊዜም ፍሬን ያፈራሉ። በጋም ክረምትን በመጣ ጊዜ ጸባያቸውን፣ ባህሪያቸውና መልካቸውን አይቀያይሩም፣ ፍሬ አይታጣባቸውም ይላል። ፍሬን ማጣት አልፈለጋችሁ እግዚአብሔር እንደሚናገረው እንደዚያች ዛፍ እንድትሆኑ በሕያው ምንጭ በእግዚአብሔር እግር ስር መተከልን ምረጡ። ሕጉን በቀንም በሌሊትም ያስባል። በምንጩ ዳር የተተከለ በእውነተኛው ምንጭ በኢየሱስ ክርስቶስ እግር ስር የተተከለ ሰው ዕለት ዕለት የእግዚአብሔርን ቃል ስለሚያሰላስል በክረምትም ሆነ በበጋ ድርቀት ወደ እሱ ቤት አይመጣም። በሁለተኛው መንገድ ደግሞ የእግዚአብሔር ቃል የሚናገረው እንዲህ ብሎ ነው። ክፉዎች ይላል የኃጢአተኞች መንገድን እግዚአብሔር ይቃወማል ይላል። እነርሱም ነፋስ ጠርጎ እንደሚወስደው እንደሚድር ትቢያ ናቸው ብሎ ይናገራል። ዕድሜያችሁ፣ ዘመናችሁ፣ አገልግሎታችሁ፣ ሩጫችሁ፣ ትምህርታችሁ፣ ድካማችሁ በነፋስ ተጠርጎ እንዳይሄድ ከፈለጋችሁ እግዚአብሔር ምረጡ ያለውን የሕይወትን መንገድ፣ የእድገትን መንገድ፣ የብልጽግናን መንገድ፣ የሰላምን መንገድ፣ የእግዚአብሔር እግር ስር መሆንን መንገድ እንድትመርጡ ጋብዛችኋለሁ። ማርያም መልካም ዕድልን መርጣለችና ከእርሷ አይወሰድባትም ተብሎ ተጽፏል። እግዚአብሔር